መዝሙረ ዳዊት ከጸለያችሁ ምንም አይነካችሁም። በሻንጣችሁ መዝሙረ ዳዊትን ድገሙ፣ ኃይልን ታገኛላችሁ። በጣም የሚገርም የሜዲቴሽን እና የቴራፒ መጽሐፍ መዝሙረ ዳዊት። ሰው ምድረ በዳ ላይ ብቻውን ቢሆን መዝሙረ ዳዊት ከያዘ ብቻውን አይደለም ይባላል። መዝሙረ ዳዊት ያስደንቀኛል። አንድ የመዝሙር ክፍልን ጸልየህ የአይን ህመምን ማጥፋት ትችላለህ። ሰርተን ውጤታማ እንዳንሆን የሚያደርገን መንፈስ ይሄ የዘር መንፈስ ነው ማለት ነው። ስለዚህ እዚህ ሁኔታ ውስጥ ሆናችሁ እየተጨነቃችሁ ካላችሁ እኔ እኮ እድል የለኝም እንላለን፣ እሰራለሁ ግን እድል የለኝም፣ አጠናለሁ ግን እድል የለኝም ብላችሁ እንደዛ አይነት ስሜት ሲሰማችሁ ወይም እዛ ፈተና ውስጥ ስትሆኑ መፍትሄው መዝሙር 4 ነው። መዝሙረ ዳዊት 150 ነው ብያቸዋለሁ። አባቶቻችን ስለ ጸሎት እምንጸልየውን ወስነው አስቀምጠዋል። አንደኛ መዝሙረ ዳዊት፣ ሁለተኛ ውዳሴ ማርያም። እንደ አቅማችን ከአቅም በላይም አይጸለይም። መዝሙረ ዳዊትን እንዴት መጸለይ እንዳለብን ብዙዎቻችን ግራ ስለምንጋባ ነው። ከሰኞ እስከ ቅዳሜ ያለውን እንዴት አከፋፍለን እንጸልይ እንችላለን የሚለውን አብረን የምናይ ይሆናል። ሰላም ውድ የዚህ ቻናል ቤተሰቦች እንዴት ናችሁ? በዛሬ ቪዲዮ መዝሙረ ዳዊትን እንዴት መጸለይ አለብን፣ መዝሙረ ዳዊትን መጸለይ ጥቅሙስ ምንድነው በሚል አባ ገብረ ኪዳን፣ መጋቢ አዲስ እሸቱ አለማየሁ፣ ዲያቆን ሄኖክ ኃይሌ እንዲሁም ዲያቆን ዘላለም ታዬ ያስተምሩን ሌሎችም ቪዲዮዎች አሉ። በቅድሚያ ግን ይህ ቪዲዮ ለብዙ ክርስቲያኖች ለብዙ ኦርቶዶክሳውያን ይደርስ ዘንድ ላይክ በማድረግ ጀምሩ። ቢያንስ 3000፣ 4000፣ 5000 እና ከዛ በላይ ላይክ ይኖረው ዘንድ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ጀምሩ። በቀጥታ ወደ አባታችን ወደ ቆሞስ አባ ገብረ ኪዳን ትምህርት እናልፋለን። መልካም ቆይታ። መዝሙረ ዳዊት ከጸለያችሁ ምንም አይነካችሁም። በሻንጣችሁ መዝሙረ ዳዊትን ድገሙ፣ ኃይልን ታገኛላችሁ። ምክንያቱም ዳዊት የአምላክ ልብ ነው። ዳዊት ሰላማዊ ማለት ነው። ዳዊት ማለት ሰላማዊ፣ የእርቅ ሰው፣ የሰላም ሰው ማለት ነው። ዳዊት ባለበት ሰላም አለ። የዳዊት ስም በተጠራበት የቅዱስ ዳዊት መዝሙር በተዘመረበት ሁልጊዜ ሰላም አለ። አባቶቻችን እሳት ውስጥ ነው የዳዊትን መዝሙር ዘምረው እሳት አጥፍተዋል። አባቶቻችን ጨለማ ውስጥ ነው የዳዊትን ጸሎት ጸልየው ብርሃን አብርተዋል። አባቶቻችን ረሃብ ውስጥ ነው የዳዊትን ጸሎት ጸልየው መና አውርደዋል። አባቶቻችን የዳዊትን መዝሙር ጸልየው እባብ አስረውበታል፣ ዘንዶ ተጭነውበታል። ከዚህም አልፎ ደግሞ መዝሙረ ዳዊትን እየደገሙ አጋንንትን ሰይጣንን በእጃቸው ጨብጠው እንደ ጊንጥ እንደ እባብ ይረገጡ አሉ እና አቡነ ተክለ ሃይማኖት አንድ ቀን ሰይጣን በእጅ ጨብጠው ዳዊት እየደገሙ ነው። ከአበምኔቱ ፊት አቀረቡት። አይትህትና ማምላክ ራሳቸው ይዘውት በእጃቸው ይዘውት ምን ኧረ ልቀቀኝ ሰይጣኑን ጨብጠው መዝሙረ ዳዊትን እያነጎዱት ካፋቸው እየተቀዳ እሳቸው በነፋስ ሰረገላ ይዘው ሆነው ተጭነው ይዘውት ይሄዳሉ። ከዚያ በኋላ ኧረ ልቀቀኝ፣ ኧረ አቃጠልከኝ፣ ከመምሬ ሳላደርስህ አልለቅህም